የሚላችሁ ግን እኔ የሚላችሁ እናት ቤት የምትሰሩ የመዳም ቅመሞቼ ውዶቼ እንዴት ነው የምትችሉት? ትዕግስት ስጣችሁ። እናት ቤት የምትሰሩት አረኝስ አልቻልኳትም። እናንተ በፊትማ ሲመጣማ የመጣው ጊዜ አካባቢማ ችግር የለውም ለምቻለሁ። ለአንድ አመት ምናምን ምንም አይመስለኝ ነበር። አሁን ግን እየቆየሁ ሲሄድ አረበኛ እየለመድኩ ሲሄድ ጭራሽ የምትለኝ ሁሉ እየነደደኝ መጣ። እየሰማችሁ አረበኛ ስትለምዱ ለካ የበለጠ ነው እንደምትነደዱ። አለመልመድ ጥሩ ነው። አረ ሰላም እናንተ ሰላም እንደናችሁ? ሰላም ደህና ነኝ እግዚአብሔር ይመስገን። ያለ ወሬ ሰላም ሳላላችሁ ቤተሰቦች እንዴት ቆያችሁ? ደህና ነኝ እግዚአብሔር ይመስገን። እግዚአብሔር ሰላም ተባላችሁበት ስትሉኝ እኔ የምላችሁ እንዴት ነው ማዳም ቤት ያላችሁ እናት ቤት የምንሰራው የውዶቼ እንዴት ነው የሚችሉ? ይሄን ያረጉት ብቻ እናንተም እንደዚህ ነው። እስቲ ንገሩኝ ማለበሉኝ እናንተ። እኔ እኮ ቸገረኝ። በፊትማ የመጣው አካባቢ ለአንድ አመት ምናምን ምንም አይመስለኝም ነበር። ስታወራኝም ኖርማል ነው ስለማልሰማ እሺ እላታለሁ። አሁን ግን እየሰማሁ ስን እያወቅኩ ስሄድ አረበኛው አሁን የምትለኝ ሁሉ ይነድደኛል። እሷ ራሱ ቀውስ ያደርጋታል እንጂ ከመሬት ተነስተና ትዋ አረ አለ ግልብ ቤትሽ ትለኛለች። አለ ግልብ ቤትሽ ትለኛለች። አለ ግልብ ቤትሽ ትኛል እንዴ! አረ ሁሌ ኮነ ከመጣ እስከ ዛሬ እኔ አሁን ዝም እያልኳት ነው። አሁን እየተረጎምኩ እያወቅኩ ሲመጣ ያንድደኛል። እናንተ በጣም ነው የሚያንድደኝ። እንድት ነው የሚያደርገኝ እና ከዛ በኋላ አሁን ዛሬ እኮ ነው እቃም ችልኛለች እና ሰጠዋት። የምትፈልገው ግን እኮ ነው የፈለገችውን ነው ያመጣሁላት። ምን ትለኛለች? አለ ግልብ ቤትሽ ትኛለች። ሁሌ ጊዜ አለ ግልብ ቤትሽ። አንቺን የገልብጥሽ አልኳት። አናደኝ ብለን በጣም ነደደች። የምትፈልገው ሰጠዋት። እንግዲህ አለ ግልብጥሽ ትኛለች። ኧረ አንቺን የገልብጥሽ አልኳት እንዴ! ከዛ ምን አልሽኝ አንቺ? አለ ግልብጥሽ አልኳት። በእኛው ነው ደጋግሜ እነዚህ ለነደደችኝ ቅጥ ስላደረገች እንግዲህ የምትፈልገው ሰጠዋት። እንግዲህ እርጅናው ካቃጠላት እኔ ለምንድን ነው የምታቃጥለኝ እንዴ? ምን በወጣኝ እናቴ ገና ምን ሰላይ። እዛ በኋላ እናትዋ ምንድን ነው አልሽኝ አልሽ እንዴ? አንቺን አምጪ አንቺ ግን እንዴ ያመጣሁልሽ ማማ ምንሽ ነው እንኳን። ከዛ በኋላ በደንብ አላየችም እኮ የፈለገችውን ያመጣሁለት። እሺ በቃ አለችና አየችና ሽኩራ አለችኝ። ኧረ ሽኩራ ምን ያደርግልሻል ከቅለሽ ብዬ አልኳት። እኔ በራሴ አሰማኝማ። ከዛ በኋላ አለ ገልብጥሽ ስለዚህ ያኔ አንቺ ገልብጥሽ አልኳት። ከዛ በኋላ ካልኳት በኋላ ይሄ ሴጣንማ በይ ብሎኝ ላስገድለኝ ነው እንዴ ብዬ ያው እሷ ማለት ትችላለች እኔ ማለት አልችልም። ያው እንግዲህ ብዬ አራራ በይ ተናገሪ ብለኝ ልታስገድለኝ ነው እንዴ አንተ እጅሬ ብዬ ከዛ እልሻለሁ እላችኋለሁ ቤተሰቦቼ ወዶቼ እና እናት ቤት የምትሰሩ ትዕግስት ይስጣችሁ እግዚአብሔር አምላክ ትዕግስት ይስጣችሁ እንዴ። እኔ የሚገርመኝ እኮ ክፉዎች እዚህ ምድር ላይ እያሉት ለምንድን ነው የሚወስደኝ? እኔ ባላቤት ጠብያ ራኩ ላቤ እያንጠበጠብኩ በሙቀት እየተቃጠልኩት ቤተሰቦች እየናፈቀኝ ስደት እዚህ እያንገላታኝ ለምንድን ነው የሚገለብጠኝ? ዝም ብሎ ነው የሚገለብጠኝ? አለ ዝም ብሎ ነው እንደ ሰው የሚገለብጠው ብዬ እኔማ ገርሞኝ አለ ገልብ ቤትሽ ትልኛ አራንቺን ይገለብጥሻል። ከዛ በይ ከዛ በኋላ ምንድን ነው አልሽ ስትኝ ኧረ ማማ አንቺ አልሽ አምጪ ነው አልሽኝ። አንቺ እኮ አምጪ ብለሽኝ ያዝሽው ነው መጣሁልሽ አልኳት። እና እንደዚህ እላችኋለሁ። ኧረ ትዕግስት ይስጣችሁ እግዚአብሔርን ትዕግስት እግዚአብሔር ትዕግስት ብቻ ይስጣችሁ የሚችሉበት ጉልበት ማለት ነው። እና እንጂ እነሱ አርጅቶ ሸምግዶ የልጅ ልጅ አይተዋል። እኛ ገና ምንም ሰናይ ሊያቃጥሉኝ ደግሞ ነው እንዴ? አለመልመድ አረበኛ አለመስማት እንዴት ታድሎ እንዴት ነው አሪፍ ነው የሚለው። ለምንድን ነው ምንም ነገር አሰሙ ቢሰድቡትም ሲናገሩትም ምን ብሉትም አትሰሙ። እያንዳንዱ ነገር ካሰማችሁ ግን ትናደዳላችሁ። የሆነ ጉደኛ ነበረች እና አለመልመድ ጥሩ ነው። ምንድን ነው እኔ ያን የመጣው አካባቢ ባትለምጂ ጥሩ ነው። ባትለምጂ ተኛ እናት ቤት ነው የምትሰራ። ባትለምጂ ትኛለች። ለምንድን ነው እንደዚህ ምትኝ? ምንሽ ነው ላታላካው እሷ አይታ ነው ተረዳች። አሁን ነው ተረዳሁት የምር። እና ከዛ በኋላ አሁን እውነትሽን ነው ላታለኝ የምር እኮ ነው። አለመልመድ ምንም አይመስላችሁም። አሰሙ አትናደዱ። ምንም ስለ እናንተ ቢያወሩት ግድ አይሰጣችሁም። አትሰሙም፣ አታውቁትማ። ማወቅ ግን ከባድ ነው። ቅጥል ነው የምትሰምታችሁ የሚነሱ ምላችሁ ትዕግስቱን ስጣችሁ ብቻ።
ውዶቼ የኔ ሴትዮነት የእናንተም እንደዚህ ነው የምትሉ? እስኪ ንገሩኝ በእናታችሁ ንገሩኝ። በኮሜንት አስቀምጡልኝ። እኔ እናንተም ነው እናንተም እንደዚህ ነው የምትባሉት? ወይኔ የኔ ሴትዮ ናት አለ ገልብልብስሽ አለ ገልብልብስሽ የምትለኝ ያለ ሁሉ ጊዜ እኮ ነው። ሁሌ ከአፏ ከምላሷ አይጠፋም። እኔማ አንዳንድ ጊዜ ምላሷ ላይ ተነቀሰ እንዴ እላታለሁ። እና እኔ የምላት ክፉ ሰዎች እዚህ ምድር ላይ ሞልቶ እያሉት እኔ ገና ምንም አላደረኩም፣ ምንም አላጠፋው፣ ምንም ግን ጥፋተኛ ነኝ። በእርግጥ ማንኛውም ሰው በሆነ ሰው ሆኖ እዚህ ምድር ላይ የተፈጸመ ሁሉ ኃጢአተኛ ነው፣ ሁሉ በደለኛ ነው፣ ሁሉ ማለት ነው። ማንም ፍጹም እግዚአብሔር ብቻ ነው። ሰው ማንም ሰው ያጠፋል፣ ማንኛውም ሰው እንትን ያደርጋል። ግን ያው አልገደልኩም ምናምን ያው ሁሉ መጻት ነው። ግን ማለት የሚፈለግኩት ስንት ክፉዎች ያሉ እኔ ምን አርጌ ነው የሚገለብጠኛ ነው። ለነገሩ ፈጣሪ እኮ ክፉዎችን አይወስድም፣ ክፉዎችን አይወስዳችሁም። ለምንድን ነው ክፉዎችን ማወስዳቸው? ክፉዎችን ማወስዳቸው እንዲመለሱ ነው፣ ከኃጢአታቸው እንዲመለሱ ነው። ወደሱ ኃጢአታቸውን ትቶ ማረን ብሎ ምሕረት ጠይቆ ወደ ፈጣሪ እንዲመለሱ ነው እንጂ ከነ ኃጢአታችን ሲኦል እንድንገባ ፈጣሪ አይፈቅድልንም። ምንም ክፉ ብንሆን እግዚአብሔር ጊዜ የሚሰጠን ለክፉዎች ረጅም እድሜ የሚሰጠን ኃጢአታችሁን ይቅር በላችሁ ብሏችሁ ወደ ገነት እንዲገቡ እንጂ ከነ ቆሻሻችሁ ሲኦል እንዲገቡ አይፈቅድም። ለዚህ ነው ክፉዎች ረጅም እድሜ እዚች ምድር ላይ የሚኖሩ ከመልካም ሰው ከደግነት ሰው ከሚመርቀው ሰው ከመልካም በላይ የሚኖሩ እዚች ምድር ላይ ክፉዎች ናቸው። ለምንድን ነው ፈጣሪ ክፉዎች ረጅም እድሜ የሚሰጣቸው? ከኃጢአታቸው ምሕረት ኃጢአታቸውን አጥፍተናል ብሎ ኃጢአታቸውን ተናዞ ምሕረት ጠይቆ ወደ ፈጣሪ እንዲመለሱ ነው ደጋግሞ እድል የሚሰጣቸው። ክፉዎች ግን መልሰው ኃጢአት ነው የሚያጠፉት እንጂ ወደ እግዚአብሔር አይመለሱም። ምሕረትን ጠይቁ ማረን አጥፍተናል ብሎ ወደ እሱ አይመለሱ። እግዚአብሔር ግን ከነገ ዛሬ ይመለሳሉ እያለ ነው እድሜ የሚሰጣቸው። ረጅም ነው እዚህ ላይ የሚያቆያቸው። እና ውዶቼ እኛ ክፉዎች እንመለስ፣ ወደ እግዚአብሔር እንመለስ፣ ወደ ትክክለኛ ወደ መንገድ እንሄድ። አጥፍተናል ብለን ምሕረት እንጠይቅ። እኛ ክፉዎች ለዚህ ነው እዚች ምድር ላይ ረጅም የሚሰጠን ፈጣሪ። መልካም እና ደግ ስንት ሰዎች የሚመርቃቸው ምርቃት ያለባቸው አይኖሩም። ለምንድን ነው? እነሱ መልካም ናቸው፣ ወደ እግዚአብሔር ወደ ተመረጠላቸው ይሄዳሉ። ክፉዎች ግን እንዲመለሱ ነው ፈጣሪ፣ ሲኦል እንዲገቡ አይፈቅድም። ምሕረት ጠይቁ፣ ኃጢአታቸውን ተናዙ፣ ይቅር በለን ማረን ብሎ ወደ እሱ እንዲመለሱ ነው ረጅም የሚሰጣቸው። እና እንመለስ፣ ወደ እግዚአብሔር ቤት እንመለስና እና ሰው ክፉ ሰዎችን አይወስድም የምለው ለዚህ ነው። መልካሙን ነው ወስዶ እና እኔም ደግሞ ምን እንትን ብዬ ነው ገና እያልኩት እና ሴትዮ የገለበጠች ስትልኝ ዝም ብሎ አይገለብጥም። ክፉ ቢሆንም እዚህ ረጅም እድሜ ያኖረኛል እላታለሁ። እና ውዶቼ የምላችሁ ትዕግስት ይስጣችሁ፣ ፈጣሪ ትዕግስት ይስጣችሁ እላችኋለሁ። ለመዳም ቤት ያላችሁት እናት ቤት መሰረው ክፉ እና አይዟችሁ በርቱ፣ እግዚአብሔር አለ። ወደ እግዚአብሔር እንመለስ፣ ጸሎት እናደርግ፣ ወደ ሃይማኖታችን ወደ ፈጣሪ እንጸልይ፣ ምሕረትን እንጠይቅ፣ አጥፍተናል ማረን ብለን ወደ ፈጣሪ እንጩ። ስለሰማችሁኝ አመሰግናለሁ። ወዳችኋለሁ ቤተሰቦች፣ ደህና ሁኑ። መልካም ጊዜ ይሁንላችሁ። ወዳችኋለሁ። መልካም ጊዜ